አንዳንድ ጊዜ ብቻህን እየተጓዝክ እንደሆነ ተሰምቶ ያውቃል? አንተ ሁሉንም ታበረታታለህ፣ አንተን የሚያበረታታ ግን አንድም የለም። ለሰዎች ትቆማለህ፣ ለአንተ የሚቆም ግን አንድም ሰው የለም። ትልቅ ህልም አለ፣ ነገር ግን በዛ ህልም የሚያምን ሰው አታገኝም። እንግዲህ እንደዚህ አይነት ስሜት የሚሰማ ከሆነ ኦር ደግሞ እንደዚህ አይነት ሲቹዌሽኖችን እያሳለፍ ከሆነ ይህ ቪዲዮ ላንተ ነው። አንዳንድ ጊዜ እግዚአብሔር ብቻ እንድትሄድና እንደዚህ አይነት ሲቹዌሽን ውስጥ እንድታልፍ ይፈቅዳል። ይህ ማለት ግን ትቶ ወይም ረሶ ሳይሆን አንተን ለትልቅ ዓላማ እያዘጋጀ ስለሆነ ነው። ብቸኛውን ማለት እግዚአብሔር ትተዋል ማለት አይደለም። ብዙ ጊዜ ብዙ ሰዎች ብቸኝነት ሲሰማቸው እግዚአብሔር ረስቶኛል ብለው ያስባሉ። ነገር ግን መጽሐፍ ቅዱስ የሚያስተምረን ከዚህ የተለየ ነገር ነው። አስቡት፣ ዮሴፍ በወንድሞቹ ሲሸጥ ብቻውን ነበር። ዳዊትም በዋሻዎች ውስጥ ሲደበቅ ብቻውን ነበር። ኤልያስም ጭምር ወደ ምድረ በዳ በሸሸ ጊዜ ብቻውን ነበር። ጌታችን ኢየሱስ ክርስቶስም አገልግሎቱን ከመጀመሩ በፊት ብቻውን ነበር። ስለዚህ ብቸኝነት ማለት እግዚአብሔር ረስቶኛል ማለት አይደለም። እግዚአብሔር ብዙ ጊዜ ከሰው ዓይን ተሰውሮ እየሰራ ነው። መጽሐፍ ቅዱስ በኢሳይያስ 41:10 ላይ አትፍራ፣ እኔ ካንተ ጋር ነኝና፣ አትደንግጥ፣ እኔ አምላክ ነኝና በማለት ይናገራል። አስተውል፣ እግዚአብሔር ሰዎች ሁል ጊዜ ካንተ ጋር ይቆያሉ ብሎ አልተናገረም። ነገር ግን እርሱ ራሱ ካንተ ጋር እንደሚቆይ ተስፋ ሰጥተዋል። ከእግዚአብሔር ጋር ያለ አንድ ሰው ከእግዚአብሔር ውጭ ካሉ ብዙ ሰዎች ይበልጣል። እግዚአብሔር የብቸኝነትን ወቅት ጠንካራ ሰዎችን ለመስራት ይጠቀምበታል። እዚህ ጋር መዝሙረኛው ዳዊትን አስብ። ንጉሥ ከመሆኑ በፊት ለብዙ ዓመታት በጎችን ይጠብቅ ያሰማራ ነበር። አይደለም የሚያጨበጭብለት ስሙን እንኳን የሚያውቅ ሰው የለም ማለት ይቻላል። ነገር ግን ብቻውን በነበረበት ጊዜ እግዚአብሔር ማመንንና መታመንን እንዲሁም በእርሱ ላይ መጽናትን ሕይወቱ አድርጎት ነበር። ጎልያድ በመጣ ጊዜ ዳዊት አስቀድሞ ተዘጋጅቶ ነበር። በስውር በእረኝነት ቦታ ያሸነፋቸው ጦርነቶች በሕዝብ ፊት ለድሉ አዘጋጁት። ይሄ ለአንተም ተመሳሳይ ነው። ምናልባት ዛሬ ላይ ያንተን ጥረት የሚመለከት ባይኖርም አታቁም፣ ምክንያቱም እግዚአብሔር ሁሉንም ይመለከታልና። ገላትያ 6:9 ላይ መልካም ማድረግን አንታከት፣ ካልደከመን በጊዜው እናጭዳለን በማለት ይናገራል። ዛሬ ያለህበት የብቸኝነት ወቅት በከንቱነት እያለፈ አይደለም። እግዚአብሔር የወደፊት ህይወትህን እየሰራበት ነው። ስለዚህ ዓላማህን ለመገንባት ሰዎችን መጠበቅ አቁም። ብዙ ሰዎች የሚረዳኝ ወይም ትክክለኛ ቲም ኦር ደግሞ ቡድን ሳገኝ እጀምራለሁ ብሎ ይናገራሉ። አንዳንድ ጊዜ ደግሞ ሰው ሲያምንብኝ እሰራለሁ ብሎ ያስባሉ። ግን እዚህ ጋር አንተ ያላስተዋልከው ነገር እግዚአብሔር አንተ የመጀመሪያው እርምጃ እንድትወስድ እየጠበቀ ቢሆንስ? አስተውል። ኖህ መርከቡን የገነባው ማንም ሳያምንበት ነበር። አብርሃምም ወዴት እንደሚሄድ ሳያውቅ ነበር ሀገሩን ለቆ የተነሳው። ጴጥሮስም ከጀልባው የወረደው ሌሎች ከመውረዳቸው በፊት ነበር። ይህ ማለት እንግዲህ እምነት ሁልጊዜ የመጀመሪያውን እርምጃ ትወስዳለች ማለት ነው። ጭብጨባንና ፍቃድን መጠበቅ አቁምና እግዚአብሔር በሰጠ ነገር ዛሬ ጀምር። መክብብ 11:4 ላይ ንፋስን የሚጠብቅ አይዘራም፣ ደመናንም የሚመለከት አያጭድም በማለት ይናገራል። በተመሳሳይ መልኩ ጊዜን ብቻ ከጠበቅ መቼም አትጀምርም። ስለዚህ ማንም በማያይበት ጊዜ ስራን ቀጥል። ዓለም ውጤትን ታከብራለች፣ ታደንቃለች። እግዚአብሔር ግን ታማኝነትና ጽናትን ያከብራል። እውነተኛ ያንተ ማንነትና ባህሪ የሚታየው ማንም ያንተን ጥረት በማያይበት ጊዜ ላይ ነው። ማንም ባያመሰግንህም ባይረዳህም ወደፊት መራመድህን ቀጥል። ማንም ባያይም በትጋት ስራ። ማጭበርበር ቀላል ቢሆንም እውነተኛ ሁን፣ ምክንያቱም ዋጋህን የሚሰጥ ሰው ሳይሆን እግዚአብሔር ብቻ ነውና። ቆላስይስ 3:23 ላይ የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ከልባችሁ አድርጉ በማለት ይናገራል። ሰዎች ጥረትን ሊረሱት ይችላሉ፣ ነገር ግን እግዚአብሔር ፈጽሞ አይረሳውም። እግዚአብሔር በተገቢው ጊዜ ትክክለኛ ሰዎችን ወደ አንተ ህይወት ይልካል። አስታውስ፣ ብቻህን መስራት ማለት ሁል ጊዜ ብቻህን ትኖራለህ ማለት አይደለም። እግዚአብሔር ብዙ ጊዜ ከሰዎች ለይቶ ያዘጋጅሃል፣ ከዚያም ትክክለኛ ሰዎችን ያገናኘሃል። ዮሴፍ ከተዘጋጀ በኋላ እግዚአብሔር ስልጣን ሰጠው። ዳዊትም ንጉሥ ከሆነ በኋላ ታማኝ ሰዎች ወደ እርሱ መጡ። እናም አስተውል፣ እግዚአብሔር መቼ እንደምትዘጋጅ ያውቃል። ስለዚህ ሰዎችን ማሳደድ አቁምና የእግዚአብሔርን ፍቃድ ተከተል። ትክክለኛ ሰዎች በትክክለኛው ጊዜ ወደ አንተ ህይወት ይመጣሉና። መዝሙር 37:5 ላይ መንገድህን ለእግዚአብሔር አደራ ሰጥ፣ በእርሱም ታምን፣ እርሱ ያደርጋልና በማለት ይነግረናል። ስለዚህ ያንተ ስራ መታዘዝ ነው፣ የእግዚአብሔር ስራ ውጤቱን ማምጣት ነው። ምናልባት ዛሬ የተረሳ ሊመስልህ ይችላል። ምናልባት ጓደኛም ላይኖርህ ይችላል። አሊያም ደግሞ ቤተሰብህ ህልምህን አይረዳውም ይሆናል። ምናልባት ደግሞ ያንተን ዓላማ የሚደግፍ ማንም የለም ይሆናል። ምንም ነገር በህይወትህ ላይ ሀፕል ሊያደርግ ይችላል። ነገር ግን ምንም ይሁን በፍጹም ተስፋ አትቁረጥ። መገንባትህንና በጸሎት መበርታትህን ቀጥል። መማርህንና በእግዚአብሔር መታመንህንም ቀጥል። በእስር ቤት ከዮሴፍ ጋር የነበረው እግዚአብሔር፣ በምድረ በዳ ከዳዊት ጋር የነበረው እግዚአብሔር፣ በብቸኝነት ጊዜ ቅዱሳን ሰዎችን ይረዳ የነበረው እግዚአብሔር ዛሬም ካንተ ጋር እየተራመደ ያለው ያው እግዚአብሔር ነው። ከእግዚአብሔር ጋር ከሆንክ ደግሞ በፍጹም ብቻህን አይደለህም። እርሱ ካንተ ጋር፣ አንተ ከእርሱ ጋር ከሆንክ የሚቀጥለው እርምጃ ለመውሰድ የሚያስፈልግህ ሁሉ አለልህ ማለት ነው። ምንም ነገር ይሁን አስፈላጊ ከሆነ ብቻህን ስራ። ነገር ግን ከእግዚአብሔር ውጪ አይደለም መስራት እንዳታስበው። ምክንያቱም ከእግዚአብሔር ጋር ያለ አንድ ታማኝ ሰው
ጄኔሬሽኑ ሁሉ ሊቀይር ይችላል። እንግዲህ ከዚህ ቪዲዮ አሪፍ ነገር ካገኘህበት ጠቅመዋል፣ ያስፈልጓል ለምትለው ሰው ሼር አድርግለት። እንዲሁም በመጽሐፍ ቅዱስ ላይ የተመሰረቱ እምነትን የሚያጠነክሩና የሚያበረታቱ ቪዲዮዎችን ማግኘት ከፈለግ ቸርነት ባላንስ ፖድካስትን ሰብስክራይብ አድርግ። ሰዎች ሊርቁ፣ እድሎች ሊያመልጡ ይችላሉ፣ ነገር ግን በእርሱ የሚታመኑትን እግዚአብሔር ፈጽሞ አይተዋቸውም። እንግዲህ ከኔ ጋር ስለነበራችሁ በጣም አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ሳምንት።